ለመላው የእግር ኳስ አድናቂዎችና ለመድፈኞቹ ታማኝ ደጋፊዎች በሙሉ የአውሮፓን የዝውውር መስኮት ሙሉ በሙሉ ሊያናውጥ የሚችል እጅግ አስደናቂ ሰበር ዜና አሁን ደርሶናል። በአርሰናል የዝውውር ታሪክ ውስጥ ትልቁና እጅግ ውድ የሆነው ድርድር ፍሬ እያፈራም ይገኛል። ታዋቂው የፈረንሳይ ጋዜጣ ሊኪፕ እንደዘገበው አርሰናልና ኒውካስትል ዩናይትድ ብራዚላዊውን የአማካይ ክፍል ንጉስ ብሩኖ ጉማሬሽን ወደ ሰሜን ለንደን ለማዘዋወር በቃል ደረጃ ሙሉ ስምምነት ላይ ደርሷል። ይህ ዝውውር ለአርሰናል አማካይ ክፍል ፍጹም አስፈሪነትን የሚጨምር ሲሆን የስምምነቱ የገንዘብ መጠን ደግሞ 90 ሚሊዮን ዩሮ መሆኑም ተረጋግጧል። ኒውካስትሎች ተጫዋቹን የመልቀቅ ፍላጎት ጨርሶ ባይኖራቸውም ዝውውሩን ለመቀበል ለምን ተገደዱ? በስተጀርባው የተደረገው የኃይል ትግልስ ምን ይመስላል? የዝውውሩ ሙሉ ዝርዝርና ቀጣይ እርምጃዎችን አሁን በዝርዝር እንተነትናለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ዋናው መረጃ ስንገባ ይህ ዝውውር እንዲሳካ ትልቁ ሚና የተጫወተው ራሱ ብሩኖ ጉማሬሽ ነው። ኒውካስትሎች ተጫዋቹን የመልቀቅ ምንም አይነት ፍላጎት እንደሌላቸው በተደጋጋሚ ቢገልጹም ተጫዋቹ ግን በግልጽ እንዲለቁትና ወደ አርሰናል መዘዋወር እንደሚፈልግ ለአመራሮቹ አሳውቋል። ጉማሬሽ ከአርሰናል ጋር ቀድሞ በተለያዩ ጥቅማጥቅሞችና በኮንትራት ዙሪያ ስምምነት ላይ መድረሱን እኛም በዚህ ቻናላችን ማስታወቃችን ይታወቃል። ልቡ ለንደን ላይ ያረፈን ተጫዋች በግድ ማቆየት የቡድኑን አንድነት እንደሚያናጋው የተረዱት ኒውካስትሎች በመጨረሻም የአርሰናልን ጥያቄ ለመቀበል ተገዷል። ጉማሬሽ በተለይ በአውሮፓ ሻምፒዮንስ ሊግ የመጫወት ህልሙን ለማሳካት አርሰናል እንደ ምርጥ አማራጭ መርጧል። ምክንያቱም ኒውካስትል ዩናይትድ በዚህኛው የውድድር ዓመት በአውሮፓ ሻምፒዮንስ ሊግ የሚጫወት አይሆንም። ከዚህ ቀደም አርሰናል ያቀረባቸው የ70 እና የ80 ሚሊዮን ዩሮ ጥያቄዎች በኒውካስትል ውድቅ ተደርገውም ነበር። ይሁን እንጂ ባለፈው አርብ የቀረበው የ90 ሚሊዮን ዩሮ የዝውውር ዋጋ ኒውካስትሎችን ለመስማማት አብቅቷቸዋል። ምንም እንኳን አንዳንድ ጥቃቅን የጉርሻና የወኪል ክፍያ ዝርዝሮች ቢቀሩም ሁለቱ ክለቦች በቃል ደረጃ ስምምነት ላይ መድረሳቸው ሊኪፕም ዘግቧል። ተጫዋቹም እስከ 2030 ድረስ የሚያቆየውን የ5 ዓመት ውል ከአርሰናል ጋር ለመፈረምም ዝግጁ ነው። ይህ ዝውውር ከተጠናቀቀ የጉማሬሽ የቀድሞ ክለቡ ሊዮን ከሽያጩ 20 በመቶ ወይም ወደ 8 ሚሊዮን ዩሮ የሚጠጋ ገንዘብም ያገኛል። ምክንያቱም ለኒውካስትል ሲሸጡ በውሉ ላይ አንድ አንቀጽ አርፏል ከሊን ጋር እና ኒውካስትል ዩናይትዶች ማለት ነው። ይህም ውላቸው ምንድነው? ጉማሬሽ ወደ ለሶስተኛ ክለብ አሳልፈው ኒውካስትሎች የሚሸጡ ከሆነ ከሽያጩ 20 በመቶው ክለቡ እንደሚያገኝ ተስማምቷል። በዚህም መሰረት በ90 ሚሊዮን የሚያልቅ ከሆነ 8 ሚሊዮን ዩሮ የሚጠጋ ገንዘብም ያገኛሉ ተብሎ ይጠበቃል። ዝውውሩ አሁን የመጨረሻው ምዕራፍ ላይ ይገኛል። የቀሩት ጥቃቅን የሰነድ ዝግጅቶች እንደተጠናቀቁ ብሩኖ ጉማሬሽ ወደ ሰሜን ለንደን በመጓዝ ይፋዊ የሕክምና ምርመራውንም ያደርጋል። አርሰናል ዝውውሩን በአስቸኳይ አጠናቆ ተጫዋቹ በሚቀጥለው ሳምንት በደብሊን ለሚደረገው የቅድመ ውድድር ዝግጅት እንዲቀላቀል ከፍተኛ ፍላጎት አለው። የጉማሬሽ እና የዲክላን ራይስ ጥምረት በአውሮፓ እግር ኳስ ውስጥ እጅግ አስፈሪ የአማካይ ክፍል እንደሚሆን ምንም ጥርጥር የለውም። የአርሰናል የ90 ሚሊዮን ዩሮ ወጪ ለብሩኖ ጉማሬሽ የሚገባው ነው። ይህን ዝውውር አርሰናል የፕሪሚየር ሊጉን ዋንጫ በቀላሉ እንዲያነሳስ ያስችለዋል። ሀሳባችሁን ኮሜንት ላይ አስፍሩልን፣ እንወያይበታለን። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስም አግዙን። አዳዲስና ትኩስ የስፖርት መረጃዎች እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ አድርጉ። ስለተከታተላችሁን እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ